ፎት ይሄን ስህተት ድጋሚ አልፈጽሙም። የዛሬን ብቻ ይቅር በለኝ። ስለዚህ ሰው እንደላከሽና ሰላይ እንደሆንሽ እያመንሽ ነው ማለት ነው። ከዛስ አላውቅም። ብቻ ግን ማወቅ አለብን። ገንዘቡ መቃጠል አለመቃጠሉ ማወቅ ፈልገ ነው ሳሚ። ወይኔ ማለሽ ይሄ እኮ በእኔና በአንቺ መሀል የሚቀር ነገር ነው። ግን እኮ እሷ ካወቀች አታውቅም አልኩሽ እኮ አይደል እንዴ? እየጠበቅኩሽ ነው። ንገሪኝ፣ ማን የላከሽ? እርግጠኛ ነህ ግን ሚስት ምንም ነገር አታደርግም? ለምንድን ነው ስለ ሉሲ ምንድነው? ቢያን ከፊት ዞር በይ። ሁለታችሁማ አትጫወቱብኝም። የእጃችሁን ነው የምሰጣችሁ። ገና ለገና አንተን አምኜ ቤተሰቦቼን በሙሉ ከድቼ ስለመጣሁ የትም አትሄድም ብለህ ነው እንደዚህ የምትጫወትብኝ? ሮቤል አላወቅም። አንተም ሁሉ ነገርህን ላሳጣህ እንደምችል አልገባህም። እኔ ነኝ የማደርገው ነው የማውቀው። ሉላ በመንገድ ላይ እያለች ምጧ መጥቶ ሆስፒታል እንደገባች ለእነ ቤዛ ተደወለላቸው። እነ ቤዛ ሳሚ መጥፋቱ ስላሳሰባቸው የት ነው በማለት እጅግ ተጨናንቀዋል። ሳሚ ግን እነ ዶክተር ሮቤል ቤት እሳት ለመለኮስ ወደዛ አምርቷል። ሎሚ ከማገር ነው የምትሰሪው? እማትናገሪ ከሆነ እገልሻለሁ በማለት ዶክተር ሮቤል ሲያስፈራራት እውነቱን ተናግራለች። ሱራፌል ወደዛ ቤት እንዳስገባት እንዲሁም ደግሞ ብሩን ሰርቃ እንድትመጣና ያለውን ነገር ቤት ውስጥ የሚከናወነውን በሙሉ መረጃ እንደምታቀብለው ነግሯት ነበረ። ይህንንም ደግሞ እውነቱን ተናግራለች። ሉሲ ዶክተር ሮቤል ከሰራተኛዋ ጋር የጀመረው ነገር ምንድን ነው በማለት ራሷን በጥርጣሬ እየወቀሰች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። በዛሬው ድራማ ደግሞ ቤዛ ድራማ 130 ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። በባለፈው ፓርት ላይ እንግዲህ ሳሚ ወደነ ሉሲ ቤት በማቅናት ቅጥል እንዳረግሽኝ አንቺንም ቅጥል አደርግሻለሁኝ በማለት እየዛተና እየተናደደ ባለበት ሰዓት ነበር ቪዲዮ ያለቀው። ዛሬ እንግዲህ እንዳሰበውና እንዳለመው በረንዳ ላይ ሄዶ ለማስፈራራት ያክል ጋዙን በረንዳ ላይ ነበረ ለኩሶባቸው የሄደው። ሮቤልና ሉሲም ተኝተው በነበረበት ሰዓት የሰራተኛዋ የሎሚ ነገር ሰላም ስላልሰጠው ይችን ሴትዮማ አሁን እውነቱን ማውጣት አለባት፣ እኔ ማን እንደሆንኩኝ አሳያታለሁ፣ ሮቤል እንደሆንኩኝ አታቅም በማለት እንግዲህ በዛቻ በሌሊት ከመኝታው ተነስቶ ወደ ሰራተኛዋ ሎሚ ጋር ያመራል። እሷም እዛ ባለችበት ሰዓት አሁን ምንድነው ማደርገው እያለች እያሰበች ነበር። ምክንያቱም ዶክተሩ ስልኳን ወስዶባት ስለነበረ መረጃ ምንም መናገር አልቻለችም። አሁን ምንድነው ማደርገው? ደውዬ እንዳልነግራቸው እኮ ስልኬንም ወስዶታል፣ እንደው እጨርሳቸዋለሁ ብለዋል፣ ይገሏቸው ይሆን እንዴ እያለች ብዙ እያሰበች ባለበት ሰዓት ነበር ዶክተር ሮቤል ወደሷ የመጣው። በመጣም ሰዓት እንግዲህ አንገቷን ይዞ ነበር ያስፈራራት። ማነው ወደዚህ የላከሽ? እውነቱን ተናገሪ በማለት ይጠይቃታል። እሷም እኔ እኮ ፈርቼ ነው፣ ሉሲ ከሰማች ይህንን ነገር ደግሞ ትጠራጠራለች እያለች በምታወራው ሰዓት ተናገሪ፣ ማን ያዘዘሽ እያለ ሲያስፈራራት ጭስ ከሳሎን ሲወጣ ታያለች። ለአሁኑ ከዶክተሩ እጅ ማምለጫ በጭሱ አሳባ ብታመልጥም ነገር ግን ሉሲ ደግሞ አሁን በዚህ ሌሊት ሰራተኛ ጋር ምን እንዲሰራ ነው የሚሄደው በማለት ጥርጣሬ ውስጥ ገብታ እያሰበች ነበረ። ቀና ስትል ግን ጭስ እየጨሰ ነበር ያየችው። ጭሱ ምንድነው እያለች እንግዲህ ወደ ሳሎን ስታመላ እጅግ እያሳላት ነበረ። እነሱም ጭሱ ምንድነው ጋሼ በማለት ወደ ሳሎን ይመጣሉ። በመጡም ሰዓት እንግዲህ በረንዳ ላይ ተያይዞ ነበር ያገኙት። ያንንም እሳት እንግዲህ በማጥፋት ለፖሊስም አመልክተው ነበር። ፖሊስም ወደ እነሱ ቤት መጥቶ ባደረገው ጥያቄ አይ እኛ ምንም ጠላት የለንም በማለት ደምድሞ ይናገራሉ። ትናንትና እዚህ ማን ነበር የመጣው በማለትም ጠይቀው ነበረ። የቀድሞ ፍቅረኛሽስ ማን ነበር ስሙ በማለት ሳሚ ብላ ስሙን ትናገራለች ሉሲ። ሉሲም እንግዲህ መጥቶ ነበሩ የትናንት ብትባልም አይ መጥቶ ያቅም እሱ እንደዛ ያለ ነገር ሊፈጽም አይችልም በማለት ተናግራለች። እናም እዛ ቤት ማንም እንዳልመጣ ይናገራሉ። ዶክተር ሮቤልም እኔ በግሌ ፈልጌ ጠላቴን አገኘዋለሁ በማለት ነበር ምላሽ የሰጠው። ኢንስፔክተሩም እንግዲህ እነሱ ጋር ኢንፎርሜሽኑን ጥያቄውን ከሰማና ካረጋገጠ በኋላ ወደ ነቤዛ ቤት ሄዶ ነበር።
ቤዛም ሳሚ ስለጠፋባት እጅግ ተጨናንቃ ነበረ። ሳሚ ወደ ቤት ሲመጣ እንግዲህ እጁን ታሽጎ ነበር የመጣው። ምን ሆነ ነው ቢሉትም ወድቄ ነው በማለት ነበር የተናገረው። ሳሚ ግን ለሱራፌል መደበቅ አልቻለም እና ጋዝ እንዳያያዘ ይነግራቸዋል። ምን ሆነ ማን ተጎዳ በማለትም ሳሚ ቢጠየቅም ነገር ግን ማንም እንዳልተጎዳና እንዲሁም ማስፈራሪያ ነገር ብቻ እንዳደረገ ይነግረዋል ለሱራፌል። ሱራፌል ግን እንዴት እንደዚህ ያለ ነገር ታደርጋለህ በማለት ነበር የተናገረው። ምን ነው ብሩ ሳይወጣ ሰው እንዳይቃጠልብህ ነው ወይ በማለትም ነበር የተናገረው። አንተም ቤዛም ስለ ብር ሳወራ ዛሬም ሱራፌል አልተቀየረም፣ የድሮ ማንነት ነው ያለው ትለኛለህ፣ ለምንድን ነው ግን እማታምኑኝ እያለም እንግዲህ ሱራፌል እየተናደደ ይገኛል። በዛ መሀል እንግዲህ ፖሊሱም ወደ ነሳሚ ቤት በመምጣት ማለትም ቤዛ ቤት በመምጣት ጥያቄውን ቀጥሎ ነበር። ሳሚ ያለው ወይ ብሏቸውም ቤዛ አዎ፣ ሱራፌል ደግሞ የለም በማለት ነበር የመለሱት። የማንኛቸውን ልመን በማለት ቤዛ ሳሚን ጥሪልኝ ትባልና ሳሚ ይጠራል፣ ይመጣል። ትናንት የት ነበርክ? ከቤት ወጥታችሁ ነበር ወይ ሲባሉ አልወጣንም አሉ። እንደገና ደግሞ እጅ ምን ሆነ ነው ሲለው አይ ትናንትና እዚህ ወጣ ብለን ወድቄ ነው ይለዋል። ማታ የት ነበርክ በማለት ይጠይቁታል። ማታ እዚሁ ቁጭ ብለን ቴሌቪዥን እያየን ነበር በማለት ሱራፌል ቀደም ብሎ ይመልሳል። ነገር ግን የሚሰጡት ምላሽ የሶስቱም አንድ ሊሆን አልቻለም። መርማሪውም ቃላቸው አንድ ስላልሆነ ጥርጣሬ አሳድሮበታል። በዛ መሀል እንግዲህ ሉላ ከቤት ወጥታ ነበረ። ከቤትም እንደወጣች እንግዲህ መንገድ ላይ ሆዷን ይዛ ቀስ እያለች እንደታመመ ሰው እየሄደች ታይታ ነበር። በዛ መሀል እንግዲህ ምጧ ይመጣና ይመስለኛል ሆስፒታል ትገባለች። እዛው እያሉ ነበረ ወደ ቤዛ ስልክ የተደወለው። ቤዛም በተደጋጋሚ ተደወለብኝ ይሄ ስልክ በማለት እዛው ኢንስፔክተሩ እንዳለ ታነሳዋለች። ሉላ ምን ሆነች ብላ ትደነግጣለች። ሆስፒታል እንደገባችና እንዳመማት ትናገራለች። እኔም አብሬያቸው ሄዳለሁ ኑ በእኔ መኪና ሄዱ በማለት ፖሊሱ ቢላቸውም ነገር ግን እነሱ ፈቃደኛ አይደሉም። ምክንያቱም የሰሩት ወንጀል አለና እንዳይገኝባቸው ፈርተዋል። በር ላይም እንደቆሙ የፖሊሱ ስልክ ይጠራል። ለማንሳት ባይፈልግም ነገር ግን አንሳው እንጂ በማለት ቤዛ ትጠይቀዋለች። አይ እህቴን አትያት በቃ በማለት ይጠይቃታል። እንዴ ምናልባትም እኮ የእህቴ ልጅ ታማለች አላልክም እንዴ? ምናልባት ለዛ ይሆናል፣ ስለዚህ ብታነሳላቸው መልካም ነው በማለት ትጠይቀዋለች። እሱም ስልኩን ያነሳዋል። እንዲሁም እርግቤ በጣም እንደታመመች ተናግረዋለች እህቱ። በቃ እናንተም ሄዱ እኔም ወደዚህ ልሄድ በማለት ይነግራቸዋል። አብሮ ሊሄድ ነበር የፈለገው፣ ነገር ግን አብሮ መሄዱን እነሱም አልፈለጉም ነበረ። እሱም የግልህም ህይወት እኮ አለኝ ምን ሆናችሁ ነው በማለት ነበር የተናገረው። ለያት ነው እንጂ እዛ እኮ ጥያቄ ልጠይቃት አይደለም የሚሄደው በማለት ነበር የመለሰላቸው። በዚህ መሀል እንግዲህ የሁለቱም መንገድ እንዲለያይ ሆኗል። እህቱ ስለደወለችለት አንደኛ እሱ ወደ እህቱ ልጅ እንዲሄድ እነሳሚም ደግሞ ወደ ሉላ ጋር እንዲሄዱ ሆኗል። እንግዲህ በቀጣይ ቪዲዮ ደግሞ ሉላ በሰላም ትገላገል ይሆን? ምን ይከሰት ይሆን? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።